ይኸውላችሁ ጀማው በብዛት የሚታይ ችግር አለ አሁን ላይ በጣም እየበዛ መጥቷል ነው ይሄ ነገር እቺን ዱንያ እንደ ዱንያ ተቀብለን መኖር ያቃተን ነው አስለን ዱንያ መሆኗንም እየረሳን ይመስለኛል ከአብዛኛው ሰው ብሶት ጋር ምናምን ማለት ነው በቃ ብዙ ነገር አልተሳካልኝም ጎሎብኛል አይነት ነገር እናስባለን ሁሉም ነገር የፈለካቸው ነገራቶች እንዳለ ተስተካክለው ተሳክቶልህ የምትቀጥል ከሆነ እንዴት ነው እና የዱንያ ትርጉማ እዚህ ጋር እንዴት ነው ከጀነት ጋር ይመሳሰላል አጂ ምን ሆነሃል ጀነትና ልዩነቷ ምኑ ጋር ሊሆን ነው ያውጣላ ይሄን ራስህን መጠየቅ አለበት በብዛት ደግሞ እንደዚህ አይነት አፍካር አሁን ላይ የበዛ የመጣው ታውቁታላችሁ ያው ሶሻል ሚዲያ ማህበረሰቡ አእምሮ ላይ በጣም ተጽዕኖ እያደረገ እየመጣ ነው አብዛኛው ማህበረሰብ ደግሞ በዚህ ሶሻል ሚዲያ ላይ የህይወቱን ፏ ያለውን ፓርት የሚያምረውን ፓርት ነው የሚያሳየው ገብቷል ከዛ ደግሞ አቶዬ ያንን ነገር ያይና እሱ በቃ ብዙ ነገር እንደጎደለው እንዳልተሳካለት ያመለጠው ብዙ ነገራቶች እንዳሉ አይነት ነገር ይሰማዋል ከዛ ቅድም ያልኩትን አፍካር አይምሮ ላይ እንትን እንዲያመጣበት እድል ይሰጠዋል ማለት ነው ገብቷችኋል አይደል በቃ ዱንያ ፊቷን አዙራብኛለች እኔማ በቃ አልተሳካልኝም አይነት ነገር ይመጣበታል አይምሮ ላይ ይሄ ደግሞ ስህተት ነው ሐቢቢ አንተንም አይምሮህንም ህይወትህም ነው የሚያበላሽው አንድ ነገር ደግሞ ልንገረ አጂ እመኔ በቃ የፈለክ ነገር በቃ እንትን ብትል ይሄ ዱንያ ላይ ዲተመሻሽቶልህ ተሳክቶልህ አትዘልቆም የሆነ ነገር አሳካው ስትል ሌላ ነገር የምትፈልገው ነገር ይኖራል የዱንያ ጠቢዓዋ ሆኗ ነው በቃ አከለ በቃ እንደዚህ ሆነ ትኖራለህ ነው እንጂ ሁሉም ነገር ላይ እንደዚህ እንትን ብለህ ውሃ ጠማኝ እኔ ወላሂ እውነቴ ነው የማትሰግዱ ሰዎች ይህን መስማት አለባችሁ እሺ ካፍር ብለን ፍርድ ከሰጠነው እሱ ያረደው አንበላ ልብ በሉ ገብረ ማርያም አንደ ማርያም ያረደው ክርስቲያን እንበላለን የደሙ በቁርአን የተረጋገጠለት ነገር ነው ሙሐመድ ሙስጠፋ ስሙ ግን የማይሰግድ ሰው ያረደው አንበላም ይህ አንድ ነው اذا مات لا يغسل ከሞቴ አናጥበው ولا يكفن እንደገና ከፈን አርገን እንደ እስላሞቹ ከፈን አናርግለትም ولا يصلى عليه እንደገና አንሰግድለትም ጨርሶ የማይሰግድ ሰው አንሰግድለትም ولا يدفن في مقابر كلام علماء ነው የኔ አይደለም ወንድሞች ዑለማዎቹ እነዛ የማይሰግድ ካፍር ነው ያሉ ውጤቱ ይህ ነው አሉ نعم ولا يدفن في مقابر المسلمين ولا يدفن في مقابر النصارى የክርስቲያኖችና የይሁዶች ቀብርም አንደፍነው በእስላም ቀብርም አንደፍነው ምን እናርገው እንዳይገማ በአንድ ምድረ በዳ ቆፍረን እንደወፍ እዛ እንቀብረዋለን አሉ طيب ከዛ በኋላስ ولا يرث ካፍር አባቱ ከሞተ አይወርስም ወይም አይወርስም ካፍር አይወርስም ولا نترحم عليه اللهم ارحم مصطفى اللهم ارحم محمد بلن دعانا رجلتهم لأنه لا يصلي فهو كافر ولا يزوج مسلما يما يسجد كونه عندي اسلام مستأن ستهم أعوذ بالله طيب ብዙ ሰዎች አሉ የማይሰግዱ ሙስሊማ ያገቡ ይህ ነው እንግዲህ ይህ ነው ሁክሙ ሙስሊማ አንሰጠውም طيب እነዚህ እስካሁን ድረስ የገለጽኩት እነዛ የማይሰግድ ሰው ካፍር ነው ያሉ ውጤቱ ይህ ነው أعوذ بالله من الشيطان الرجيم يعني ይህን ግንባሬ ለአላህ ጎንበስ ብዬ አለመስጠት ነው ይሁሉ ያመጣብኝ ይሁሉ ያመጣበስ ነው ይህ በዱንያ ነው ወንድሞች በአኺራ ሌላ ጉዳይ አለው የአኺራ ጉዳት አላህ ብቻ የአኺራ ቅጣት አላህ Subhanahu Wa Ta'ala የሚያውቀው ኢና ሊላህ የሶቪየት ህብረት ጂኦሎጂስቶች የታችኛውን የመሬት ክፍል ለማጥናት ቁፋሯቸውን አካሂደው ነበር ነገር ግን ከ12262 ሜትር ወይም ከ12 ኪሎ ሜትር በላይ ቁፋሯቸውን መቀጠል አልቻሉም ነበር ምክንያቱ ደግሞ ከመሬት ውስጥ የሚወጡ ከ180 ዲግሪ ሴልሺየስ በላይ የሆነ ሙቀት የቁፋሮ መሳሪያዎችን ስላቀለጠባቸው ነበር ሳይንቲስቶቹም ተስፋ በመቁረጥ ከዛ በላይ ወርታች መጓዝ እንደማይችሉ ሲገባቸው ሙቀቱን መቋቋም የሚችል ድምጽ ሪከርድ ማድረጊያ እስከቆፈሩበት ድረስ ላኩ ከዛም ውስጥ የወጣው ድምጽ በጣም ማስደንጋጭና የማይታመን ነበር ትክክለኛ ድምጹን ስሙት
ሳይንቲስቶችም ጀሃነም ከመሬት ውስጥ ነው ያለ ሲሉም ገልጸዋል። ከ1400 ዓመታት በፊት ውድ ነቢያችን ሰለላሁ ዐለይሂ ወሰለም በመጀመሪያ ጀነትና ጀሃነም ከሰማይ በላይ ነው ያለ ብላችሁ ለምታስቡ ሰዎች ተሳስታችኋል። እንደናንተም ያስብ ሰው ስለሚኖር ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱ። ጀነት ከሰባተኛው ሰማይ በላይ ነው ያለው፣ ጀሃነም ደግሞ ከሰባተኛው ምድር በታች ነው ያለው። ከሳይንቲስቶች መስማት አይጠበቅብንም፣ ከ1400 ዓመታት በፊት ተነግሮናል። የድምፁን ጉዳይ ግን ሀሳብ አስተያየታችሁን እንድትሰጡበት ፈልጋለሁ። ሁላችሁም ኮሜንት ላይ ሀሳባችሁን አስቀምጡልን። ሀሽታግ የፕላስ ምልክቷ ካልጠፋች ፎሎ አድርጉኝ። እወዳችኋለሁ። ሰላም። ማታ ማታ አምሽቶ መተኛት ሆርሞን እንደሚያዛባ ስንቶቻችሁ ናችሁ የምታውቁት? ሰውነታችን ሰርከዲያን ሪትም የሚባል ስርዓት አለው። ይህም ማለት አእምሯችን ለሰውነት መች መተኛት እንዳለብን፣ መች መነሳት፣ መች መብላትና መች ሆርሞን መለቀቅ እንዳለበት ለሰውነታችን የሚናገርበት የተፈጥሮ ሪትም ማለት ነው። ታዲያ ይህ ሆርሞን ቀን ቀን ኮርቲሶል ሆርሞን እንዲመረትና ነቃ ብለን እንድንውል፣ ማታ ደግሞ ሜላቶኒን ሆርሞን እንዲመረትና የእንቅልፍ ስሜት ውስጥ እንድንገባ ያደርጋል። ታዲያ አምሽተን ስንተኛ ሜላቶኒን ሆርሞን እንዲቀንስ በማድረግ ጥራት ያለው እንቅልፍ እንዳናገኝና ስንነሳ ደግሞ የድካም ስሜት እንዲኖረን ያደርጋል። እንዲሁም እንደ ግሪሊንና ሌፕቲን የተባሉ የረሃብ ሆርሞኖች እንዲመረቱ በማድረግ የረሃብ ስሜት እንዲኖረንና ጣፋጭ ነገር ክሬቭ እንድናደርግ ያደርጋል። የሴቶችን ሪፕሮዳክቲቭ ሆርሞንስ እንደ ኤስትሮጅን፣ ፕሮጀስትሮን በማዛባት ለፒሪየድ መዛባት፣ ፒሪየድ ላይ ላለ ህመም መባባስና ለባህሪ መለዋወጥ በተወሰነ መልኩ አስተዋጽኦ ያደርጋል። በተጨማሪም የኮርቲሶል ሆርሞን ትክክለኛ ባልሆነ ሰዓት ላይ እንዲጨምር በማድረግ ጭንቀት፣ ድካም፣ ፍራቻና ሆድ አካባቢ ላለ ያለ አግባብ ስብ ክምችት አስተዋጽኦ ያደርጋል።